ከወለድ ነጻ የባንክ አገልግሎትና ፋይናንስ ራሱን የቻለ ፍልስፍና ነው። ለስነ ምግባር ልምምድ፣ ለማህበራዊ ግንኙነት እና ለኢኮኖሚ አካታችነትም ቁርጠኛ ሴክተር ነው። ኢንዱስትሪው ከ10 ዓመት በላይ ሆኖታል። የሰው ኃይል ፍላጎት ያለውን ክፍተት በደንብ እንረዳለን። እንደዚህ ደግሞ ትልቅ ኢንስቲትዩት ደግሞ ጋፑን ለመፍታት የሄዱበት ርቀት ስናይ ደግሞ በጣም ያሳዝናልም አድካሚ ነው። ብዙ ተቋማት አሉን፣ ከፍተኛ ተቋማት አሉን። በዛ ተቋማት ውስጥ ይሄ ዘርፍ ኢንዱስትሪው ዛሬ ከ30 ሚሊዮን በላይ ደንበኞችን እያስተናገደ ወደ 400 ቢሊዮን በላይ ሀብት እያሰባሰበ ነገር ግን በመደበኝነት በእንደዚህ አይነት መልኩ ጋፑን የሚፈታ በባንኩም በኢንሹራንሱም በማይክሮ ፋይናንሱም አሁን ደግሞ እየመጣ ባለው በእስላሚክ ካፒታል ማርኬት የሚያስፈልገውን የሰው ኃይል ክፍተት የሚሞላ ተቋም የለንም። ጥቂት ናቸው። አገር በቀል በተለይ ከፍተኛ ወጪ ሀብት እየፈሰበት ነው ይህን ኢንዱስትሪ ያለውን ጋፕ ስንፈታ የነበረውና ዛሬ በአገር በቀል እናንተን ማየቴ ደስ ብሎኛል። በተለይ ደግሞ ተመራቂዎችንም ሳይ በአብዛኛው ደግሞ እህቶቻችን ልጆቻችን መሆናቸውን ሳይ ደግሞ ትልቅ ደስታ ይሰማኛል። እኛ እናንተን የሚቀበሉ ብዙ ተቋማት ይኖራሉ። ሰፊ እድል አላችሁ። እኛ ከመደበኛው የባንክ አገልግሎት ነው ወደዚህኛው ዘርፍ የመጣ ነው። እናንተ ግን ሬዲሜድ የተዘጋጀ እውቀት ይዛችሁ ነው እየገባችሁ ያላችሁት። እድለኞች ናችሁ። ኢስላሚክ ባንክ ሲታሰብ አንዱና ቁልፉ ተግዳሮት የሰው ኃይል ተግዳሮት ነው። ይህንን ክፍተት ለመሙላት አስባችሁ የተንቀሳቀሳችሁ ወንድሞች፣ የመጀመሪያ ፍሬዎችን ያሳያችሁን ወንድሞች አላህ ጀዛችሁን ይክፈላችሁ። እንኳን ደስ ያላችሁ። በኢንተረስት ፍሪ ባንኪንግ ፋይናንስ ዘርፍ ላይ አዲስ ማስታወቂያ አለው። ይሄ ኢንስቲትዩት በተለይ በከፍተኛ ዲፕሎማ ፕሮግራም አሁን ላይ 12ኛ ክፍል የጨረሱ ውጤት ያልመጣላቸው በዚህ ዘርፍ ላይ በከፍተኛ ዲፕሎማ ስልጠና ይጀምራል። የአጭር ጊዜ ስልጠና ነው። በዚህ ስልጠና ውስጥ የላቀ ዲፕሎማ ለማምጣት ይሄ ፕሮግራም ተነድፏል። ሁላችሁም ተጋብዛችኋል። ከሰኞ ጀምሮ ምዝገባው ይጀምራል። ይሄን መስፈርት የምታሟሉ ሁሉ ኢንስቲትዩቱን ሄዳችሁ በመጎብኘት ደውላችሁ በማነጋገር መመዝገብ የምትችሉ ይሆናል። ይሄ በጣም ዘርፉ ላይ ከፍተኛ ክፍተት ያለበት ዘርፍ እንደመሆኑ መጠን ከዚህ በኋላ ውጤት አልመጣልኝም ብሎ ማሳበብ የለም ብሏችኋል። እዚሁ እንድትመዘገቡ ጥሪያችንን እናስተላልፋለን።